እያት እስቲ እንዴት አባቷ እንደምታምር። ኧረ እባክህ ተወልዳጽያት ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው? መሀሉ ቀዳሽ እንትን ቤት በምትገባ ልጅ ነው እኔ የምቀነው። ስሚ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። እናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላል የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳሪዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየው። ይገርማል። እግሯ ይሁን ግን ስለ ወገቧ እናወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደበረሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ዘላቪንጫ አላወራም። ምን እስቲ አውራ እስቲ ምን ልትል ነው አንተ? የሰጎን መንቁር እኮ ነው ይመስለው እኮ አፍንጫ ጣሟታል። ጉንፋን እንጠይቃት ብሎኝ ቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጥ የመጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠኋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ።